ሰላም 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 ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እኔ ያለው እግዚአብሔር ይመስገን። ክብር ለድንግል ልጅ። ዛሬ ከኢትዮጵያ እቃ መጥቶልኛል። ማሸጊያውን እንዳታየው እያሉ እየሳቁብኝ ነው። እስቲ ማሸጊያውን አብረን እንክፈት፣ አብረን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ። ዋው! የኪድዬ ጸበል፣ ያው የኪዳነ ምሕረት ጸበል መጥቶልኛል በትንሿ ሃይላንድ አንድ ሳለ ትምረት ራስሽ ድረሽ። ወይኔ በሻማ ይውልኝ ወገን፣ ተመልከቱልኝ ጉዴን። በሻማ ነው። ጎሽ 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 ጎሽ፣ በዘመነ አዲሱ ትላለ። አይው በሻማ ነው የተላከልኝ። ይሄ ሻማ ከዛሬ 19 ዓመት በፊት የተሞሸርኩበት ሻማ ነው። ይሄ ጥሬ ሽምብራ ከኢትዮጵያ ነው ያስመጣሁት። ጥሬ ሽምብራ ጾም ስለሆነ አሁን ጥሬ ሽምብራ ቆሎ አይደለም፣ ጥሬ ሽምቡላ። ይሄ ደግሞ የስንዴ ቆሎ ነው ብላለች። ቆሎ እና ወገን ፌስታል ስለተከለከለ ጋሼ እግዜር ይስጣቸው ቆሻሻ እናጽዳ ብለው፣ ወይኔ ድንግልዬ እናቴ። ይኸው እምነት እዚህ ጋር መስቀል ይታየኛል። አልከፈትኩትም። እምነት ጸበል ደርሶኛል። የሰሚነሽ ኪዳነ ምሕረት እናቴ ኪዳነ ምሕረት ለሁላችሁም ትድረስ። አዎ የሰሚነሽ ኪዳነ ምሕረት እና ወገን ምን ትላላችሁ? በኢትዮጵያ ላይ በውዷ ሀገራችን ላይ ፌስታል ቀርቷል። ወይኔ 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 በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እውነት አሁን ነው ወይኔ በላቸው የሚያስብለው። እና በቃ ፌስታል ቀረ። እርግጠኛ አብይ የማታሳየን ታሪክ የለም። ገና አንተ ብዙ ነገር ታሳየናለህ። እድሜ ይስጥህ ብቻ። ሌላ ምን እንላለን? ብዙ ነገር ታሳየናለህ። ያላሳየህን ነገር ምንም የለ በዚህ ምድር ላይ። የሚቀጥለውን ደግሞ ብዙ ነገር ታሳየናለህ። አሁን ፌስታል ከከለከልክ ደግሞ እንጀራ መብላትንም ከልክል። ቅቤ ተቀብተን ቆይ ምን ልናስር ነው? ሻሽ አስረን ቅቤውን ይጠጣው እንደ ሻሽ። ወይኔ ወገኖቼ፣ ቅቤ ተቀብታችሁ ከባላችሁ ጋር አለሻሽ ስተኙ እንት ስታስሩ ታየኝ እኮ። ለማንኛውም እንደዚህ ያለ እቃ መጥቶልኛል ከኢትዮጵያ። ያው የመጣልኝን እያያችሁት ነው። በሻማ ነው። ይሄ የዛሬ 19 ዓመት ሳገባ የነበረ የሻማ እንትን ነው። ቀሚስ የራሴ ማለት ነው። ቀደው ነው እንትን ያሉልኝ። እንደውም እየተቹኝ ነበረ። የዛሬ 19 ዓመት የቀሚስ ሻማ አለ እያሉ ማለት ነው። ዛሬ 19 ዓመት እኔ ያኔ የ14 ዓመት ልጅ ሆኜ ማለት ነው። እና እንደዛ ነው እላችኋለሁ። የተዳርጉበት የቀሚሴ ሻማ ዛሬ ደግሞ ቤሩት ድረስ መጣ። አያሳዝንም? ቤሩት ድረስ በእውነት ያሳዝናል። በእውነት ያሳዝናል። ወዴት እየሄድን ነው ግን? ምንድነው የሚሻለን? ኦኬ እሺ፣ ቆሎም በእንትን መጣልኝ። ቅቤ በምን ሊመጣልኝ ነው? ከገበያ ቅቤ በምን ሊገዛ ነው? ቆሻሻ በምን ሊነሳ ነው? አቤት ጌታ ሆይ ሰውረኝ። እንደው ምኑን ታሳየኛለህ በመጨረሻው ዘመን? እና አብዬ 1000 ዓመት ንገስ። ጥሩ ነገር እየሰራ ነው፣ እየገደልክም እያኖርክም። አሁን ፌስታልን ካጠፋ እንጀራ መብላትንም አጥፋ። በቃ ኢትዮጵያን ማለት ትክክል እየመራህ ስለሆነ ጥሩ ነው። በርታ፣ ቀጥልበት።